በቀላል ምሳሌ ላስረዳ። አንድ መርከበኛ አሳ ያጠምድና አሳውን ይዞት ምን ቢለው ጥሩ ነው? ከመስመጥ ነው ያዳንኩ። ፍራሽ ውስጥ ከመስመጥህ በፊት የዘመቻው ተጠቃሚ ሁን። እንደኔ ሁሉ ጊዜ የመፍትሄው አካል ለመሆን ሞክር። የመፍትሄው አካል እንዴት እንደምትሆን በማማ ልጣይሽ ምሳሌ አስረዳለሁ። ልጃቸው ሌባው መንፈስ ሌሊት አጥር እየዘለለ እየገባ እንቅልፍ ይነሳቸዋል። በዚህም የተበሳጩት ማማ ልጣይሽ በንጋታው ባለሙያ ይጠሩና ዙሪያውን የቤታቸውን አጥር ባደገኛ አጥር ያሳጥሩታል። ለሳምንታት እፎይታ አገኙ። መንፈስሻም በጊዜ እየገባ መተኛት ጀመረ። አንድ ቀን ሌሊት ማማ ልጣይሽ ብድግ ሲሉ መንፈስ ወየ ከውስጥ ወደ ውጪ መዘል ጀምሯል። በጣም ተናደው በጧቱ ባለሙያውን ጠሩና ጎበዝ ጎበኙት፣ ይሄ በቀይ ቆርቆሮ የተጻፈው ምንድነው አሉት። ባለሙያው ማማ ይሄማ አደገኛ አጥር ነው ቢለው አሉት። ታዲያ ወደ ውጪ ምን ይሰራል? ወደ ውስጥ አርግልኝ፣ ጠላቴ ከውስጥ ነው፣ ጠላቴ ከውስጥ ነው አሉ ማማ ልጣይሽ።